በግሉም ይሁን በማህበራዊ ኑሮ ስነ አምሮ ማለት ነው አስተሳሰቡ የምጣኔ ሀብቱ የኑሮ ደረጃው እድገት ነጸብራቅ ነው ስነ አምሮ ሁሉ ኢኮኖሚ ባደገ ቁጥር ስነ ልቦናህም እየተቀየረ ነው የሚሄደው እሺ ለምሳሌ ዝም ብለህ እኛ ሀገር አንድ የምግብ ጥረት ስላለ አንድ ሰው ቤት ሲሄድ የሚበላው ኤክስፔክት ያደርጋል እሺ ስነ ልቦና ነው ቡና እንዲፈላለት ይፈልጋል whereas በኢኮኖሚ ደና ከሆነ ግን well off ከሆነ ግን ቤቱ ጠጥቶ ምን ብሎም ስለሚመጣ ምን ነው ቡና ባፈላልኝ ወይ ምን ነው እንደው እንጀራ አርቦኛል እንጀራ በሰጠኝ አትለ እሺ እንዲህ አይነት ነውና የኢኮኖሚ ነጸብራቅ ነው በአጠቃላይ ሳይኮሎጂያችን ባህል ማንነት የሚባል እውነት አይደለም የዚህ አይነት እውነት አይደለም ለምሳሌ ሰው ከራቁትነት ጥጥ የተሰራ ልብስን በመልበስ አሁን እስከ ደረሰበት የተለያዩ የአለባበስ ፋሽን ደርሰን ፋሽን ነው አይደል ሁሉም በየአካባቢው ፋሽን ይሰራል in a sense ዲዛይኖችን ያሻሽላል በየጊዜው ዲዛይንን ያሻሽላል ከለሪንግ ያሻሽላል ይሄኛው ይማርካል ይሄኛው አይማርክም ይሄኛው ገበያ አለኝ ከገበያ ጋር ነው ሁሉ ነገር ከገበያ ጋር ነው ይሄኛው ቶሎ ይሸጥልኛል ይሄ አይሸጥልኝም ከሚል ከኢኮኖሚ ጋር የተሳሰረ መሆኑን መረዳት ያስፈልጋል ለምሳሌ በበሬ ያርስ የነበረ በአህያ ያርስ የነበረ ወደ መካናይዜሽን ሄደ እሺ አሁን በኢትዮጵያ ውስጥም ይሄ አይነት ነገር ነው ስለዚህ ባህያ ማረስ ነው ሊሆን የሚችለው ባህሌ ብለ የምትኮራበት እኮራለሁ በባህል መኩራት የሚባል ንግግር አለ የድንቁርና ንግግር ነው በባህል መኩራት በባህል ማሳደግ የሚባል ቃል ምን ነው የምታሳደግ ኢኮኖሚህን አሳድግ ባህያ ምታርስ በፈረስ ምታርስ ከሆነ go to the mechanized farming ወደ mechanized farming መሄድ ነው ባዶ እግርህን ትሄድ ነው ጫማ አርግ ባህልህ ጫማ ባዶ ጫማ ነው እንዴ ቆሻሻው ጎርፎ ውሃ መጠጣት በባህል ማለት ባህል እኮ ላይፍ ስታይል ነው የምትኖረው የኑሮ ደረጃን ነው እንደዛ የሚሉት ስለዚህ ፎከስ ማድረግ ያለብን እዛው አንድ ሰው ሲኖር ማንነት አይደለም ያለው እዛ ላይ ብሔር አይደለም ያለው ኢኮኖሚ ነው ለዚህ ነው ከዛ ፓኬጅ ተነስተው ጉራግኛ ተናጋሩ ይፈልሳል ወደ ሌላ ኦሮምኛ ተናጋሪ ወደ አረብ ሀገር ይሄዳል ወደ አውሮፓ ለመግባት ምን እንጂ እዚህ ላይ የሚያደርገው ነገር እዛ ላይ ማንነት ብሎ የሚይዘው ነገር የለውም ምንድነው ያለው ቢ ፕራክቲካል ምንም ነገር የለውም እዛ ውስጥ መኖር ነው እድሜህን ማስረዘም ነው ስለዚህ የሰው ልጅ ባዮሎጂካል ማንነት ብቻ አለው ምክንያቱም ሃይድሮጅን ኦክሲጅን ማንነት ነው ኤሌመንት ነው ፒውር አበበ ከበደ ዘለቀ አክሰል ፎርድ የተባለ ሰው አለቀ ማንነቱ ያ ብቻ ነው ከማንም ጋር ሚክስ አያደርግም ፍላጎቱም የተለያየ ነው በየትኛውም ሰርቶ ለምሳሌ አሁን ፕሮፌሽን የፕሮፌሽን አሶሲዬሽን ፕሮፌሽን ኢኮኖሚ ነው ኢኮኖሚ አይደል ሙያ እኮ ነው ከኢኮኖሚ ውጪ ሰው ልጅ የለውም የኢኮኖሚ ጥገኛ ነው አመሰግናለሁ የሚሰራው አስተሳሰብ ነው ሁሉ የአስተሳሰብ ውጤት ነው ኢትስ ፋክት ኢማጂኔሽን ነው ግን የሚታሰበው ነገር ወደ መሬት መጥቶ ችግር ካልፈታ ቅዠት ነው የሚባለው I'll give you example ለምሳሌ ባለፈው 3 ፀሐይ ወጣች የሚል አልሰማችሁ ወለጋ ውስጥ 3 ፀሐይ ታየች ሌላ 3 ፀሐይ ነው እንደዚህ ባለሙያው ምንድነው ያለው it's a delusion አለ 3 ፀሐይ አልሆነም ሪፍሌክሽን ነው እዛ አካባቢ በረዶነት ደመናነት ኮንሰንትሬት ሲያደርግ የራሷ የፀሐይ ሪፍሌክሽን ነው ዲሉዥን 3 ፀሐይ አየን ነው የምትለው ኢማጂኔሽን ለምሳሌ ኮፐርኒከስ በፊት በሃይማኖትም በማህበረሰቡም መሬት ጠፍጣፋ ናት ተብሎ ነው የሚታሰበው ኢማጂኔሽን ማሰብ ፕሩፍ ካልሆነ ካልተረጋገጠ በመረጃ ማለት ነው ቅዠት ይባላል ዲሉዥን ይሄ የሰጠው ተርም የኔ ተርም አይደለም የስነ አእምሮ ሳይንስ የሚሰጠው ነው መረጃ በሌለው አስተሳሰብ
እያሰቡ መኖር ቅዠት ነው፣ ዲሉዥን ነው፣ ዲሉዥናል ሜንታል ዲስኦርደር ነው። ስለዚህ ይሄ ሰው እንደታመመ ነው የሚቆጠረው። የሐኪም ኢንስፔክሽን ያስፈልገዋል ነው የሚለው። ለምንድን ነው ያመጣው ስል ቅዠቱ ነው ያመጣው። አለ የምንለው ቅዠቱን ነው። 3 ፀሐይ አለ ስንል ቅዠቱ ነው። is not the reality። መሬት ጠፍጣፋ ናት ብለን ስንል እዚህ ስላየነው ጠፍጣፋ ነው ይመስለናል፣ ግን አየር ላይ እንደዚህ ያለች የተቀመጠች ቦል ነች፣ ኳስ ናት። ችግሩ ሶሻል ሳይንስ ሶፍትዌር ነው። ናቹራል ሳይንስ ብዙ ጊዜ ሃርድዌር ነው። ውጤቱ ሃይፖቴሲሱ ላቦራቶሪ ውስጥ ገብቶ ተረጋግጦ አንድ ሃርድዌር ሆኖ ነው የሚወጣው። ሞባይል ሆኖ ይወጣል፣ መኪና ይሆናል፣ ማይክ ሆኖ ይወጣል፣ ስክሪፕት ሆኖ። አስተሳሰብ ሰው ብቻ ነው የሚያስበው፣ እንስሳት አያስቡም። ማይንድ ውስጥ ፍሮንታል ኮርቴክስ የሚባል ሎጂካል ፍሬምወርክ ያለው ይሄኛው ነው። ሌላው አሚግዳላ የሚባለው እንስሳትም ሰውም የሚጋራው የአንጎል ክፍል አለ። እሱ ላይ ኢሞሽን ብቻ ነው ያለው። ዝም ብለህ ይሄ ተሰማኝ ነው፣ ኢማጂን ነው የምታደርግ። ጠፍጣፋ ናት መሬት፣ 3 ፀሐይ አየሁ። ሪዝን ሎጂክ የለውም። ኢሞሽን ለምሳሌ መቀስቀስ፣ ተጨቁነሃል፣ እንዲሁንሃል። ለምንድን ነው የተጨቆንኩት? ማን ነው የጨቆነኝ? ብሔር ተጨቁናል። ምንድነው ብሔር? ብሔር የሚጨቆነው በአህያ ማረስ ነው የሚጨቆነው። ቋንቋ ተጨቆነ፣ እንዳልናገር ታፈንኩ እንዴ? ወይንም ደግሞ ብሔርህ አመጋገብ የተጨቆነ፣ ቆጮ ብቻ መብላት አለብኝ እንጀራ። እሺ እንዲህ አይነት አናሊቲካል ስኪል ማይንዳችን ካሌለው በስተቀር በዚህ በስሜት በፍርሃት ይሄ አሚግዳል የሚለው የስሜትና የፍርሃት ክፍል ነው። በሱ ይሄ ተዘግቶ በዛ የምናስብ ከሆነ አደጋ ነው። ስለዚህ ኢማጂኔሽን ፕራክቲካሊ ፕሩፍድ መሆን አለበት። ክንፍ አለኝ ብላችሁ አሁን ኢማጂን ማሰብ ፈልጋለሁ፣ እንደዚህ ብሎ ማሰብ ይሄ ልክ ነው እንዴ? ክንፍ አለኝ ብላችሁ መብቴ ነው ብልህ አብዷል ነው የምትለኝ። መብት ዝም ብለህ ማሰብ መብት አይደለም። ሰው ነህ፣ ቢ ፕራክቲካል። ሃይማኖት ከፍርሃት ነው፣ ኦፍ ኮርስ ከፍርሃት ነው። የሰው ልጅ በሞት ፍርሃት የታሰረ ነው፣ ይፈራል መሞት። ስለዚህ እሱን ለመቅረፍ ነው። ምግብ ለምን ይበላል? ላለመሞት ነው። ውሃ ለምን ይጠጣል? ላለመሞት። ኤኒቲንግ ከኢኮኖሚ ጋር የተያያዘ ነው። መኖር ነው፣ ሰርቫይቫል ነው። የሰው ልጅ የኢኮኖሚ አልቲሜት ጎሉ የሚለካው በላይፍ ኤክስፔክተንሲ ነው። ራሱ ኢኮኖሚ ኢን ተርምስ ኦፍ ላይፍ ኤክስፔክተንሲ ስንት ዓመት ይኖራል የአንድ ሀገር ህዝብ አቨሬጅ። ስለዚህ የኢኮኖሚው ዳይናሚክስ በዓለምም ይሁን በአገር ውስጥም ይሁን በግለሰብም ይሁን ማለት ነው በቤተሰብም ይሁን የኢኮኖሚ ዳይናሚክስ በሙሉ ላይፍ ኤክስፔክተንሲን ከፍ ለማድረግ ነው፣ በእድሜ ከፍ ለማለት ነው። ስለዚህ ከዚህ ጣራ የወጣ ስላልሆነ ሃይማኖትም እሱን ይረዳኛል ብሎ ነው፣ ስለሚፈራ ነዋ። ለምን ምግብ ይበላል? ይፈራል እንዳልሞት። ለምን ውሃ ይጠጣል? ይፈራል እንዳልሞት። ለምን ሐኪም ቤት ይሄዳል? ይሞታል እንዳይሞት ይታከማል። ስለዚህ ሃይማኖትም ከዚሁ ከኢኮኖሚው ስኬርሲቲ ጋር ተያይዞ የሚመጣ ነው። ኦፍ ኮርስ ሌላ ዳይሜንሽን ሊኖረው ይችላል። ያ ዳይሜንሽን አሁንም ስቲል የተሻለ አብሶሉት የሆነ ከሞት ወደ ህይወት እሸጋገራለሁ ለዘላለም እኖራለሁ ብሎ ስለሚያስብ ነው እሱም ስቲል። ስለዚህ ከላይፍ ኤክስፔክተንሲ ጋር የተያያዘ ነው።